mootummaa islaamaa qabatee biyya bulchuu jira mootummaa kana duulanii muufraa buqqaasuun dirqama jedhe የደርግ ከኦሮሞ የወጣው ኦሮሞ አምጦ የወለደው በኢየሱስ ክርስቶስ ነፃ ይወጣ በመስቀሉ ነፃ ይወጣ ህዝብ እንደማለት ነው። ከወዲሁ ዳውቶ ተኸኛ ቪዲዮ ከነ ላይክ ሼር ሰብስክራይብ ጎዳዳ አንገሩማት ወርደፋ ሲንጀና ህዱ ወለቶማ naannoo Amaaraatti ilaalchi faannoon qabduu fi ilaalchi uummanni qabu hanga tokko wali fakkaata. Uummanni naannoo Amaaraa kabaadiyyaaleen waan kana viidiyoo isiniin galchee viidiyoo kanarra ilaaltanii nama gartee achuma dhalatee maqaan salaamitti nama dhalatee nama gartee waan kana beekuun namni sun irraa sawee isiniin galchee viidiyoo ilaaltanii አማራን ዲፋይን የሚያደርገው የክልሉ ወጥ ማንነት ወይም የክልሉ ጓል ነው መሪ የሆነ ማንነት ሙሉ እዛ ክልል ውስጥ ያሉ ህዝቦች በሙሉ የዛ ማንነት ገባሪዎች አድርጎ የሚያስብ መሆኑ ነው። ከዛ ባሻገር አማራነትን አሳንሶ ለሆነ ሃይማኖት የሚሰጥ መሆኑ ነው። በመሰረቱ ይሄን እንዲያስብ የሚያስገድደው የማህበረሰቡ ፖፑላር ኢማጂኔሽን ነው። ማህበረሰባችን ውስጥ ዛሬው ድረስ በገጠሩ ማህበረሰብ ውስጥ አማራነት ኦርቶዶክስነት ነው። አምሃራነት አም ማለት ህዝብ ማለት ሀርነት ማለት ነፃ ያወጣ ህዝብ ማለት ነው። በኢየሱስ ክርስቶስ ነፃ ያወጣ በመስቀሉ ነፃ ያወጣ ህዝብ እንደማለት ነው። ይሄን እሳቤ ገጠሩ ማህበረሰብ በሰፊው አማራ ማለት ክርስቲያን ማለት ነው አርጎ ይረዳል። ይሄ ፖፑላር ኢማጂኔሽን ነው። ይሄ አስተሳሰብ ግን በ1987 በተዋቀረው የክልል አደረጃጀትና የህገ መንግስት ሂደት አማራነት ከሃይማኖታዊ ዴፊኒሽኑ ወይም ደግሞ ከሜታፎሪክ ማንነቱ ከሜታፎሪክ ዴፊኒሽኑ ወጥቶ የአማራ ክልል ህዝቦች የወል ማንነት ተደርጎ ነበር የተገለጸው። ስለዚህ አማራነት ሞር ከሜታፎሪክ ትርጓሜው ይልቅ ወደ ሃይማኖታዊ ሜታፎሪክ እና ሃይማኖታዊ ትርጓሜው ወደ ብሔራዊ ትርጓሜው ወደ ዘውጋዊ ትርጓሜው ያደላበት ተደርጎ ነበር የተገለጸው። እንደዚህም ሆኖ ግን ዛሬው ድረስ የህዝቡ ፖፑላር ኢማጂኔሽን አሳሰብ ወይም ደግሞ በህብረተሰቡ ውስጥ በእሳቤው ውስጥ ኮንክሪት የሆነ ሆኖ የመጣው አሳሰብ አማራነት ከክርስትና ጋር የሚያያዝ ሆኖ ነው ማለት ነው። ባዚያ ከሰጥልኝ አማራ ይቹን ኡመተ ገርቴ ኢየሱስ ነገር ይሄ ኡመተ ገርቴ ኢሳን ብልሶምሴ ጃኒ አማነኒ አማራ ይቹ ፊ ኦርቶዶክስ ይቹ ገርቴ አማንቲ ተከበያኔ ይቹ ፐርሰንቲን ኩዳ ቶርባ ኸን እስላማ ከሲ ጅራ ስታቲክስ የምትረው ለምቴን ፐርሰንቲን ደግሞ ሰጥተም ሰዲ ክርስቲያናን ነው አማራቲ ኸና ተ ፐርሰንቲን ቁጥርባን ኩን አከገርቴ አማራቲ ፎርተማኒ ይቹ sangesetti ሁናሞ ሐላ ሐማዳ ብሰንሳትለቹ ኸነመለስ ሞቱማን ፌደራላ ሁኒ ቪዲዮ ኸናራኒ አገርተኒ በዲሞግራፊ በ2010 ስታቲክስ 83% ኦርቶዶክስ ስለሆነ እና 17% ብቻ ስለሆነ ሙስሊሙ ስለዚህ ኮንስቲትዩንሳችን ወይም ደግሞ የህዝብ መሰረታችን ኦርቶዶክስ ነው ብለው ስለሚያምኑ ሊሆን ይችላል ይሄን ነገር የሚያሳዩት የሚል በዋህነት ታልፎ ይሆናል። ግን በዚህ አይቆምም። አለፍ ብሎ እኛ ኦርቶዶክሶች ነን ወይም ለኦርቶዶክስ የቆምነን ነን ከኦርቶዶክስ ውጭ ያለ ኃይል ደግሞ ስጋት ነው የሚለውን በሚገልጽ መልኩ የፌደራሉ መንግስት የእስላም መንግስት ብለው ናሬት ያደርጋሉ። በነገራችን ላይ የእስላም መንግስት ናሬሽን በጣም አደገኛ ነው። አደገኛ የሚሆነው ምንድነው? ይሄ ፌደራል ላይ ያለ መንግስት የእስላም የሆነ መንግስት አብይ አህመድ አሊ ጀዋር መሐመድ ምናምን የሚባሉ የእስላም ስም ያላቸው ሰዎች ስልጣኑን ከያዙ በኋላ በኢትዮጵያ ውስጥ ሰላም ጠፍቷል። ክርስቲያን በስደት ላይ ነው ያለው። ራሷ ቤተክርስቲያን ስደት ላይ ነች። ኦርቶዶክስ በያለበት እየተሰቃየ ነው፣ እየተንገላታ ነው፣ እየተፈናቀለ ነው፣ እየተገደለ ነው የሚል ናሬሽን ይፈጥራሉ። የአማራው በደል የአማራው ግፍ ስርዓታዊ ህገ መንግስታዊ ርዕዮተ ዓለም ተቀርጾለት በጀት ተበጅቶለት ከፖለቲካው እንዲገለል
ከኢኮኖሚው እንዲገለል ማህበራዊ መሰረታችን በዚህ ልክ እንዲበጣጠስ እንዳንሰማማ እርስ በርስ እንዳንተማመን ሁነን የተሰራ ነው ለበርካታ ዓመታት ነው። የአማራ ጠላት የሆነው የደርግ ከኦሮሞ የወጣው ኦሮሞ አምጦ የወለደው መንግስቱ ኃይለ ማርያም 120 የሚደርሱ የአማራ ምሁራኖችን ደጅ አዝማቾችን እና አክሊሉ ሀብተወልድን ሳይቀር የዓለም ምልክት የሆኑ ለአፍሪካ ነጻነት የታገሉ እንቁ ልጆቻችንን በአንድ ቀን ሌሊት ህዳር 14 ሲገባ በመትረየስ በጭካኔ እረሽኖ ከዛም በኋላ ቀይ ሽብርን ነጭ ሽብርን ሁላችንም እናውቀዋለን በታሪክ በጊዜው የነበራችሁ እማኞችም እዚህ አላችሁ አይደለም። ከዛ ሰዓት ጀምሮ አማራ የነቃ እንዳይኖረው አማራ የሚቆጥለት የሚናገርለት የሚከራከርለት እንዳይኖረው እያሳደዱ መግደል ከተጀመረ የአማራን 40-50 ዓመታትን አስቆጥሮ እንግዲህ ከዛ በኋላ ደርግም እንደተወገደ ህወሓት ሲመጣ ከኦነግ ጋር ባንዱ ነው የጻፉት ህገ መንግስትም አማራን ያገለለ ርስቱን የቀማ ሁላችንም የምናውቀው ነው አይደል? በቃ ሞቱማ ፌደራላ ከነማን ተናንጎ ቀበኹን አብይ አህመድ ለምጆሙ መቃን ባሳ ገርቴ እስላማ ከናፉ ሞቱማ እስላማቲ ሞቱማ እስላማ ከሰቲሞ ኦርቶዶክስን ጮንቁርሳ አማሪ ጮንቁርሳ አማሪ ገርቴ ሃላማረ ጅራ ሁን በቀቹ ጅራ ማና መንታ ከሰቲስ ወራ ኦሮሞን ረሙደኒ ጃኒ ሞቱማ እስላማ ቀበቴ ቡየቡቹ ጅራ ሞቱማ ካለ ዱለኒ ሙፍራ ቋሱን ድርቀመ ጀኒቲ ኡመታ ከዚ ቀብሳ ያገኘቹ በተቃራኒው ግን በክልል ውስጥ የአማራ ክልል ውስጥ የእስላም መንግስት ናሬሽን ወይም ደግሞ ትርክት በሰፊው ስለተስፋፋና የጥላቻ ስብከት በጣም ከፍተኛ በሆነ መልኩ ስለተደረገ በዛ አካባቢ ያሉ ሙስሊሞች የእያንዳንዱ ችግር ተጠያቂ እንዲሆኑ ያደርጋቸዋል ማለት ነው። ስለዚህ ታርጌትድ ይሆናሉ ለጥቃት በማንኛውም ክራይቴሪያ በማንኛውም አጋጣሚ ማንኛውም ሁኔታ ተፈጥሮ የክልሉ መንግስቱ ሙስሊሞች ለጥቃት የሚዳረጉበት ሁኔታ ይፈጠራል ማለት ነው። የሞጣው ኬዝ የተፈጠረው በዚህ ነው። የጎንደሩ ኬዝ የተፈጠረው በዚህ ነው። እጅግ ዘግናኝ ነበር የጎንደሩ ኬዝ። ተባባሪ ነው ብቻ ሳይሆን የጥላቻ ስብከቶቹ ያንን ግድያና ያንን ጭፍጨፋ ያንን ማፈናቀል ጀስቲፊኬሽን እንዲኖረው ያደርጋሉ። ለምሳሌ በክልል ውስጥ ያሉ ሙስሊሞች ከፌደራሉ መንግስት ጋር በመተባበር በኦርቶዶክሶች ላይ እንደዚህ ሊያደርጉ ነው። እንዳውም በጣም አስቂኝ የሆነውና በጣም ጎልቶ የወጣው ከመርካቶ ከቦምብ ተራ ዩራኒየም ገዝተው አስቀምጠዋል አይነት ትርክቶች ወይም የጥላቻ ስብከቶች በሰፊ ይኖራሉ። ለዚህ ሁሉ ተጠያቂው ደግሞ የእስላም መንግስት ነው የሚል ናሬሽን ይፈጥራሉ። የዛን ጊዜ ምን ይፈጠራል? በክልል ውስጥ ያለ ሙስሊም ማህበረሰብ የስኬፕ ጎቲንግ እጣ ፋንታ ያጋጥመዋል። ስኬፕ ጎቲንግ ማለት ተፈራጅነት ወይም ደግሞ የሚሟከክበት ማለት ነው። ምንም አይነት ማህበረሰባዊ ቀውስ ሲፈጠር እነዚህ እስላሞች ናቸው እኮ እነዚህ ናቸው እኮ የሚል አስተሳሰብ እንዲፈጠር ያደርጋል። ይሄ ምን ይፈጥራል? በክልል ውስጥ ያሉ ሙስሊሞችን የእስላም መንግስት ተባባሪ ኤጀንቶች፣ ሰላዮች፣ ጠቋሚዎች፣ መረጃ ሰጪዎች፣ አሳላፊ ነው የሚሰጡ ተደርገው ይወሰዳሉ ማለት ነው። ይሄ ፍረጃ ምን ያደርጋል? በክልል ውስጥ ያሉ ሙስሊሞችን ለጥቃት ያዳርጋል፣ ሌብሊንግ ውስጥ ይከታል ማለት ነው። በዚህም ምክንያት ባሉ ጥናቶች መሰረት የሞጣው ኬዝ የተፈጠረው በእስላም መንግስት ናሬሽን ነው። የጎንደሩ ጥቃት የተፈጸመው በእስላም መንግስት ናሬሽን ነው። የእስላም መንግስት ናሬሽን ክፋቱ የአማራ ክልል ሙስሊሞች ለእያንዳንዱ አማራና ኦርቶዶክስ ደረሰበት ለሚባል ጥፋትና ውድመት በሙሉ ወይም ደግሞ ጉዳት በሙሉ ተባባሪ ወይም ደግሞ ተጠያቂ እንደሆኑ ያደርጋቸዋል።
ወይራስ የፌዴራሉ መንግስት በይዘትም በመልክም በባህሪም የሙስሊም መንግስት አይደለም፣ ሊሆንም አይችልም። ሀገሪቱ እየተመራች ያለችው ሴኩላር በሆነ መንግስት ነው። ሊሆን የሚገባውም እንደዛ ነው። በምንም ክራይቴሪያ የሙስሊም መንግስት ሊያስብለው የሚችል ምንም አይነት መልክም ይዘትም ተሞክሮም ልምድም የለውም። ሆነማ ጎገማ አንጎት ዱቤ ወሊነ ወጀቱ ፓላ ካናት ታይቹ ሞቱማ ፌደራል አሞ ሞቱማ እስላማቲዝም ቲ ወሊ ነገሩ እስላሚ ምልከተ ተከተንቀቡ ሞቱማ ገተ ሰኩላሪዳ ጀረሰን አሞ ኢላልቸ ሰኩላሪ ካን ቀባኒ ኢላልቸ ቱርሰን ዲው ሶባቲ ሌቹ ቪዲዮ ወርቴ አስረ ጅሩ ካና ቪዲዮ ዳወዳ ዋን ተራጋርተኒ ገተ ዋን ቀባተማ ኢላልቸ ፋኖ ማለከቴ ቪዲዮ ዋን ይተርከረኝ ጀቹ በነገራችን ላይ እዛ ክልል ላይ ሬስቶሬሽን ኦፍ ሶሎሞኒክ ዳይናስቲ ሳቢያለ የሰለሞናዊ ስርዓቱን የመመለስ ፍላጎትና አባዚ ወይም ኖስታልጂያ ናፍቆት አለ። ያ ናፍቆት ያንን የአባቶቻችንን ስርዓት ኢትዮጵያ ከፍታዋ ላይ የነበረችበትን ታሪካዊ ልዕልናችን ወይም ሄጅሞኒ የነበረን ሰዓት እንዳንመልስ በውስጣችን ሆነው እንቅፋት የሆኑን እነዚህ እስላሞች ናቸው የሚል አሳስብ እንዲፈጠር ተደረገ ማለት ነው። hedduu ulfaata gochoonni isaan gartee gondor keessatti fi maqaa salaamatti dhiyootan masjida keessatti godhanii fi gochi isaan gartee yeroo adda addaatti raawwatan hundinuu maqaa gartee islaama balleessuu barbaadanii jechuudha. Osoo aangoo harkatanii gartee islaama balleessuuf yaalanii jechuudha. Kun ammoo haala gartee biyyattiin jirtu wajjin waan deemu miti jechuudha. Maaliif jaarraa amma keessa jiru waan haala sun ulfaata jechuudha. ይሄን ደግሞ የሚያስታውሰው ምንድነው የዚህ ትግል ይሄንን አማራነት ከኦርቶዶክስ ማንነት ጋር የሚቀላቀል ሆኖ መምጣቱ ነው። ለምሳሌ የፋኖ አመራሮች ሲምቦሊክ በሆነ መልኩ ልክ ትልልቅ መስቀሎችን አንገታቸው ላይ ያደርጋሉ። 2-3 መስቀሎቹ ከተለመደው በኢትዮጵያ ኮንቴክስት ወይም ደግሞ እኛ ካደግንበት ማተብ ከሚባለው አሳሰብ ወይም ማተብ ከሚባለው የክርስትና መገለጫ ክርና መስቀል ትንሽ መስቀል ከዛ ወጣ ባለ መልኩ ሲምቦሊክ በሆነ መልኩ ትልልቅ መስቀሎች ይደረጉ ነበር። ቀለበትም ነበረ። ከዛ ባሻገር ደግሞ ራሳቸው ማኒፌስት የሚያደርጉበት የሚገልጡበት መንገድ ኦርቶዶክሳዊ እንዲሆን ይፈልጋሉ። ለምሳሌ የፋኖ መሪዎች የክርስትና ቄሶች ሆኖ ለመምሰል በሚመስል መልኩ ዳዊት እየደገሙ ፎቶ ተነስተው ይለቃሉ። ቤተክርስቲያን ውስጥ ገብተው ሲያስቀድሱ ይታያሉ። ከቤተክርስቲያን ሚሽን ሲሰጣቸው ተቀድሰው ተባርከው ሲወጡ ይታያሉ። እና ይሄን ስትመለከት ይሄ እንቅስቃሴ የአማራ ህዝቦች እንቅስቃሴ ነው ወይስ የኦርቶዶክስ ኃይል እንቅስቃሴ ነው ብለህ ጥያቄ ትጠይቃለህ። ከባድ ማለት አበሻ ነው። ከባድ ማለት በተለይ ኢትዮጵያ ነው። ከእስራኤል ቀጥሎ ኢትዮጵያና ኢትዮጵያ ብቻ ናት ታላቋ ሀገር። ይሄንን ወቁ። ይሄንን እያወቅን ወደፊት እንድንሄድ ነው። አማራ ኢትዮጵያ ታሸንፋለች አይደል? ፋኖ ያሸንፋናል። ፋኖ ታጋይ ሆኖ አገሩን ያስቀጥላል። ፋኖ ወታደር ሆኖ የአገር ደንበሩን ያስመልሳል አይደል እንዴ? ስለዚህ ተባርካችኋል፣ ተቀድሳችኋል። እግዚአብሔር ፍጻሜታችሁን ያሳምረው። ልጆች ነን አይደል? በሥራ ግን ልጆች አንሆንም አይደል እንዴ? ደነ ቅዱስ ጊዮርጊስ እኮ የ27 ዓመት የ10 ዓመት የ5 ዓመት የ3 ዓመት ሆኖ ነው እኮ ለዚች ሀገርና ለሀገራቸውና ለእምነታቸው የተዋጉት። ታውቃላችሁ አይደል? ቅዱሳን የሚዋጉት ሁሉ ጊዜም ሰዓት በእኔና በእናንተ እድሜ ያሉ ናቸው። ከወዲንቱ ዳውቶ ተኸኛ ቪዲዮ ከነላክሻ ሰብስክራይብ ጎዳዳ እዱ ወለቶማ